ነው አላዛ እንዴት ነህ ሰላም ምን አይነት ፍልቅልቅ ልጅ ነሽ ደስ ስትይ እንዴ ማሚዬ ስለኔ ያልነገርሽው ምን አልነገርኩሽ ወይኔ በጣም ነው ወዳችሁ ሁሌና ስለማይ በጣም ነው ወድ ደስ ስትል ፍልቅልቅ ናት ሰላም በላት የጓደኛዬ ልጅ ናት እንዴ ሰላም አትላት እንዴ ምን ማለት ነው ታወቃት ከኔ ጋር ከዚህ በኋላ እኔ ጋር ነው የምትሆነው እኔን ተከባከበኝ ነው ጓደኛዬ ናት የላከችልኝ በላት ጓደኛዬ ናት የላከችልኝ ሰላም ምን ይሆን አንተ ነይ ቸኮሌና ቁጭ ነይ ምራት ያልሽኝ እሷ ነው እሷ ነገር ናት ነይ ቁጭ በይ ምንድነው ማለት ምንድነው እንደምታወቅ አገባኝ ምን አወራሁኝ እኔ ልታስታምመኝ ነው የመጣችሁ ነው ያልኩክ ምን አልኩክ ምንድነው ላይ የምትጠመጠመው የሰማኝ አይደለም እንዴ እኮ መጣ ሰላም አለችኝ እኔ ምን አውቃለሁ ማናት ማናት የጓደኛዬ ልጅ ናት የጓደኛዋ ልጅ ናት ከዚህ በኋላ እዚህ ነው የምትሆነው ታስታምመኛለች ታሳክመኛለች እዚህ ነው የምትሆነው በአንድ ቤት ውስጥ ለሴት አይከብድም በአንድ ቤት ውስጥ ለሴት አይከብድም እሷ ከኔ ጋር ነው የምትቀመጠው አላዛር እሷ ከኔ ጋር ነው እኔ ማለት ነው እና ማንም ሰው ሲጠመጠመበት ማታውቀው ሰው ነው እንዴ ሰላም የምትለው እኔ ምን አውቃለሁ ልጅቷ ስለምታውቀው ነው ሄዳ የተጠመጠመችበት በሌላ ነገር ለምን ወሰድሽው ትጠረጥሪያለሽ ተጠመጠመብህ ምናምን የተጠመጠመብህ ሁሉ ነው እንደምትጠመጠምበት አንተ ማብረ ሰላም ያለችው ስለምታውቀው ነው ሰላም ያለችው ሲቀጥል ደግሞ እኔ ነኝ የጠራኋት እኔን አክብራ ነው እናትዬ ወደኔ ላከቻት እና ከዚህ በኋላ ይሄንን ፊት ትለምጂዋለሽ ማለት ምን ማለት ነው ሐኪም ቤት ሲሄድ ያስፈልገኛል አብሬ የምበላው ያስፈልገኛል ስለዚህ ደውለው ሲጠይቁኝ ልጄ ልክልሻለሁ አለች ደስ አለኝ እና ከዚህ በኋላ እሷ እዚህ ልትሆን ነው ምንድን ነው የተካሄደ ያለው ምንድን ነው የተደረገ ያለው ምንድን ነው አንቺ ባለቤትሽ አሁን ምንድነው እኔ በጣም ነው የማምነው በሱ በጣም ኮንፊደንስ አለኝ ስለዚህ ለምን እንደዚህ እንጀረጨራለሽ መተው ነው ምን ደግሞ ማይሆን አስተቃቀፍ ስታቅፈው ስላየው ምን አለበት ተቀፏ እህቱ ናት እንደዛ አድርገሽ ሰጃት ነገ ደግሞ ምን እንደሚሆን አናውቅም ማሚ ምን እያልሽ ነው ይኸው እንደዚህ ነው የምታቃጥለው ያይሻ በጣም ከባድ በእንትና ልጅ ግን እሺ ምንድነው እኔ የምሬ ነገር ይገባኝ ነው አንቺ ክላስ እየሄድሽ ስለሆነ አልሄድም እንደውም አልሄድም እሺ ከዛስ አንተ እዚህ መተህ ልትቀመጥ ነው ምን እንዳሰበች እኮ ስለማቅ ነው አስተሳሰቧን ስለማቅ ነው ምንድነው አስተሳሰቧ ያለ ምክንያት ማታውቅ ሴት እንዴት ነው አንተ ላይ የምትጠመጠመው እኔ ምን አውቃለሁ እኔ ካንቺ ጋር አይደል እንደ ከመኝታ ቤት ወጣሁት እኔ ለምን ትጠይቂኛለሽ ለምን ቀናል አልቀና አሁን እንደዛ ነው ያስመሰለው ግን ቤቱ የኔና ያላዛር ነው አይደል አሁን ደግሞ አንዱ ለኔ ነው እኮ እናቱ እስከሆንሽ ድረስ አንድ ክላስ ተሰጠሽ ሌላ ሴት ግን ልታመጪ ወይም ሌላ ሰው ልታመጪ አትችይም የኔ የሆነ ሰው ይመጣል ምን ማለት ነው የኔ የሆነ ሰው ሊጠይቁ ታምሜ እኮ ነው ያለው ስለዚህ ሰዎች ሊጠይቁኝ ከየትም አቅጣጫ ሊመጡ ይችላሉ ይሄን ደግሞ እንግዲህ የመቀበል ግዴታ አለብሽ እንግዲህ የልጅ ሚስት ነኝ ካልሽ ማለት ነው የልጅ ሚስት እንግዳ ትቀበላለች ቡና ታፈላለች ይሄን ደግሞ ማድረግ ካልቻልሽ የምትንከባከበኝ ልጅ አምጥቻለሁ በኔ በኩል የሚመጡትን እንግዶች ባላዛር በኩል የሚመጡትን እንግዶች ትቀበላለች አላዛርንም ትሪት ታረጋለች አንዳንዴ አንቺ ትምህርት ቤት እያልሻለ የምትዩ አንተ ተስማማኝ አልስማማ እና ምን ማለት ነው ምን አንተ ምንድነው የፈዘዝከው እና ያደረገች ያለው ነገር አልገባህም እንዴ እና ያደረገች ላለች እኔ ምን ላድርጋት ታዲያ መስላል እንዴ ሌላ ሁለተኛ ሚስት ልድር ነው እሺ አላግብር ነው አስተሳሰባ እንዴ ልጅቷን እንደዛ ትበያት እንጂ አንቺ የተከናዘ የመጣችው ያማልናት ስለስራታ አድርጊ ቤተሰብ እኔ እንኳን ባታከብሪ እሷን እንኳን አክብሪ እነሱ ፊት አሁን እንግዳ ፊት ምን እንደዚህ ተናገሪ ትንሽ አታፍሪ እቺ ልጅ ለምን ትምጣ ምታርፍ ነገር አለ እንዴት ሁለተኛ ሚስት ላይ ስም ትሰጫታለች ለምን ትጠመጠምበታለች እያየሁ እንዴ ሰላም ተጠየቅ ምን ችግር አለው ስለምታውቀው የጠየቀችው ዳይኔ ያለችው እንዴት አሁን እቺ ልጅ ሚስት ትሁነው ምን ትሁነው ምን የምታውቀው ነገር አለ ዝም ብለሽ መተሽሏል አይደል አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቼ እንዴት ናችሁ ደህና ናችሁ ወይ
እኔ በጣም ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉ መልካም ነው፣ ሁሉ ሰላም ነው። ውድ ቤተሰቦቼ ለቤቴ አዲስ የሆናችሁ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ነባሮቹም ደግሞ ላይክ እያደረጋችሁ ሼር ኮሜንት አድርጉልኝ። አመሰግናለሁ ስለምታደርጉኝና ስለምታበረታቱኝ ውዶችዬ። እና ዩቲዩብ ሰሞኑን ልክ አይደለምና ሰብስክራይብ አድርጉኝ። አሁን እኔ ከረመዳን በኋላ አሁን እንግዲህ ረመዳን ነው መጪው። ያው ረመዳን ብዙ ነገር ይዤ ለመምጣት አስቤያለሁ። ያው ባይመችም ማለት ያው ሰው ቤት ነው ያለ ነው። ሰው ቤት ደግሞ እንትና አይልም ያኔ አይመችም እንትኑ። አሁን ለምሳሌ ምግብ እኔ ሁሌ እሰራለሁ፣ ግን ሁሌ ቪዲዮ እንደዚህ በፊት አሁን ሌላ ዩቲዩብ ቻናል ነበረኝና ያው ያ የሰው ቪዲዮ ለቅቄ ተቆም እንትን ታለብኝ ማለት ነው፣ ተዘጋብኝ። እና ያን ጊዜ ስሰራ ምግብ እኔ ሁሌ ስለምሰራ ምግብ ስራ ነውና አረቦቹ ቤት ምግብ ስራም ጽዳትም ስለሆነ ቪዲዮ ምግብ ስራ ስለምሰራ ቪዲዮ መስራት ይችል ነበር። ግን ችግሩ ምንድነው? ቪዲዮ እየሰራሁኝ እያለ ግማሽ ላይ ይመጣሉ ማለት ነው። ሰው ቤት ያለ ሰው ሁሉ ነገር አይመቻችምና ከባድ ነውና ግማሽ ነገር ሰርቼ ግማሹን አሁን ለምሳሌ ሩዝ ከብሳ እየሰራው ከሆነ ለምሳሌ እንደዚህ ኩሽናው ምናምን ሰራርቼ ሲጨርስ ሌላው የቀረው ነገር ሲቀርስ ሰዎቹ ይመጡብኛል ማለት ነው። ሲመጡ ያን ጊዜ ምንድነው ማድረግ? ያው ማቋረጥ ነው ያለኝ አማራጭና አቋርጣለሁና የሰው ቤት አይሞላም፣ አይሳካም። ቪዲዮ ለመቅረጽም ነጻነት የለምና አሁን እኔ እንደዚህ እኔ ላይክ አድርጉኝ ሰብስክራይብ አድርጉኝ እያልኩ እንትን ማስቸግራችሁ ሀገር ገብቼ ለምሰራበት ነው እንጂ አሁን የሰራሁት ቪዲዮ ለእናንተ ይጠቅማችኋል ብዬ አይደለም። እና ውዶቼ ተረዱኝ ማለት ነው። የሰው ቪዲዮ ስለቅ ውስጥ ላይ አሁን ለምሳሌ ውስጥ ላይ የራሴን ቪዲዮ ሰርች ከላይ ታምኔሉን ደግሞ የሰው ታምኔል የሰው ቪዲዮ ይመስሏችሁ አሁን ስለቅ እንዳትከፉብኝ። ከዛ አሳድጌ እዚህ ሞኔታይዝ አድርጌ ለመግባት ስለፈለኩኝ ነው ሀገር ማለት ነውና በቅርቡ ያው ከረመዳን በኋላ ሀገር እገባለሁ። ልጅ አለችኝና የ4 አመት ልጅ ያው እሷን የሚያስተምራ ማቴ ጋር ጥዬ ስለሆነ የመጣሁት እሷን ትምህርት መግቢያዋ ደርሷል ልጅሽን ተረከቢኝ ምናምን ስላሉኝ ውዶቼ እዛ ገብቼ ደግሞ ቁጭ ከምል በቤቴ ቭሎግም ሆነ የሆነ ነገር ሰርቼ እንዲጠቀም ዩቲዩብን አበረታቱኝ፣ የምር አበረታቱኝና እዛ ገብቼ ጥቅም ያለውን ነገር እለቅላችኋለሁ ማለት ነው እንጂ ያሁኑ ቪዲዮ ለእናንተ ይጠቅማል ብዬ አይደለም ቀርጸው ማለት ነው። እና ወዶቼ አበረታቱኝ። በእርግጥ እያበረታታችሁኝ ነው። ያንኛው ቢዘጋብኝም አሁን ላይ ሰብስክራይቡ ሞልቷል። የቀረኝ 2000 ምናምን ሰዓት ነው የቀረኝ ማለት ነው። እና 1800 አካባቢ ሆኖልኛል ሰዓቴ። የቀረው ያው 4000 መሆን ስላለበት 2000 ምናምን ነው። ያንን ደግሞ እናንተ እንደምትሞሉልኝ ባለሙሉ ተስፋ ነኝ ወዶቼ። የሰው ቤት ይደክማል፣ ይሰለቻል። በዛ ላይ ደግሞ የቤተሰብ የልጅ ናፍቆት አለ እና እኔ ደግሞ ያው እናትና አባት የለኝም፣ ግን አያቶች አሉኝ እና ትልቅ አያቱ ያኔ ትልቅ ሰዎች በእድሜ ገፋ ያሉ እነሱ አሁን ትንሽ የሆነ ነገር እነሱ ጋር ነበረኝና ቦታም ያው በእነሱ ስም እናትና አባት ስለሌለ በእነሱ ነው እና የገዛሁት እሱንም ናይ ተረከቢን ምናምን እያሉኝ ስለሆነ ያው እንግዲህ ያለኝ አማራጭ ባይሞላልኝም ባይሳካልኝም አልሐምዱሊላህ ከበፊት ካለሁበት አሁን ላይ ጥሩ ነኝ። ያን ያልኩት ብር አለኝ ምናምን ሳይሆን አሁን ድሮ ያለፈውን ያለንበትን ነው ማስታወስ ያለብን። ድሮ አሁን እኔ ኪሴ 100 ብር ላይኖረኝ ይችላል፣ አይኖረኝም ሲጀመርም። እኔ ትምህርት ተማሪ እያለሁኝ እናቴ ስትሞትብኝ ድንገት ሲጨልምብኝ ነው ወደዚህ የመጣሁት። ያው በእርግጥ ችግርን ባላቀውም ግን
እናቴ ካልሰጠችኝ ወይም ቤተሰብ እንደዚህ ካልሰጠኝ በስተቀር 100 ብር ኪሴ አይገኝም። አሁን ላይ ግን መስራት እችላለሁ፣ ሰርቼ አግኝቻለሁ። ስደት ክፉ ጥሩ ጎንም አለው መጥፎ ጎንም አለው። ሀቂቃ ሰዎች ከተረዳ ነው ማለት ነውና ለተለወጠበት ይለውጣል። ጥሩ ቤተሰብ ላለው ሰው ይለወጣል። እኔ አሁን ያው እናቴ እህትና ወንድም ነበሩ፣ ታናነሽ ወንድሞች። እነሱን አልሐምዱሊላህ ሰርተው መለወጥ ከቻሉ ሰርተው የሚለወጡበት ቦታ ላይ አድርሻለሁ ማለት ነው። ያ የሆነው በምንድነው? ማንም ረድቶ ማንም እንትን ብሎኝ አይደለም። የምን ተሰቃይቼ ምናምን ነገር በርሰርቶ ክፍያ መጥቼ ነው እዚህ የደረስኩት ማለት ነውና ስደት አንዳንዴ ከሰው እኩል ያረጋል ለተጠቀምንበት ማለት ነው። እኔ ያን ጊዜ የሰርቶ ክፍያ በተለይ ባይኖር ለኛ ለድሃ ልጆች ማንም ከፍሎልኝ አልመጣም ነበር። ሰርቶ ክፍያ መጣው ሰራው እህትና ወንድሞቼ እንዳይወድቁብኝ ይማራሉ ብዬ ነበር። ያው ያልተማሩልኝም ሞከርኩ፣ አልተሳካም። ግን ያ ሁሉ የሚሆነው ቤተሰብ ረድቶኝ ምናምን አይደለም። የቅርብ ቤተሰብ ለራሱ እናታችን ስትሞት የነሱን ጸባይ አንችልም ምናምን ያሉን ማለት ነው። ብቻችንን ነው ቤት የሸራ ቤት ሰርተው ያስቀመጡን ማለት ነው። ግን አሁን ላይ አልሐምዱሊላህ ወንድምና እህቴንም ሁለት ናቸው። ሁለቱንም እዛ አንጥቻለሁ። መለወጥ ከቻሉ ይችላሉ፣ ይለወጡበታል ማለት ነውና ከዚህ በላይ ምን ለውጥ አለ? ያኔ ከበፊት ካለሁበት አሁን ደህና ነኝ። ስለዚህ አልሐምዱሊላህ ልጅም አለችኝና አሁን ላይ እስከ ዛሬ ስለቤት ስለ እህትና ወንድሞቼ ነበር የኖርኩት። ካሁን በኋላ ለራሴ መኖር ስላለብኝ ልጄም ትፈልገኛለች። ከቤተሰቦቼ ጋር ከልጄ ጋር መኖር አለብኝና እሱ ደግሞ የሚሆነው ያው ሀገር ገብቼ ነው። ልጄም ማስተማር አለብኝና ውዶቼ ይሄ ሲሆን ደግሞ ያው ስራ ያስፈልጋልና ሀገር ዝም ብሎ ቁጭ ማለት ከባድ ነው። ኑሮ ተወዷል ምናምን ነው የሚሉት ያው እኛ ባናቀውም ማለት ነውና ውዶቼ አበረታቱኝ። የምር እዛ ገብቼ የራሴን ስራ ሰርቼ መለወጥ ፈልጋለሁ ማለት ነው። እዛ ገብቼ የሰው እጅ መጠበቅ አልፈልግም። ከባለቤቴ ለራሱ የኔ ከሱ እጅ መጠበቅ አልፈልግም። ሴት ልጅ ሲጀመር የሆነ የራሷ ነገር መኖር አለበት። የሰው እጅ መጠበቅ የለባትም። ሴት ልጅ ብቻ አይደለም ግን ደግሞ አሁን እኔ እንደራሴ አስተሳሰብ ከሰው መጠበቅ አልፈልግም። የሆነ ነገር ላረግ ፈልጌ እንትና ሰጠኝ አንቺ እንደዛ አርግልኝ አልፈልግም። ምክንያቱም ያም ሰው ላንቺም ለኛም ደስታ የለውም። ለዛም ሰው ከባድ ነውና ወዶች የምልላችሁ ፈልጌ ነው። በጣም አበዛውባችሁ። አበረታቱኝ። ላይክ አድርጉልኝ። ያው አይጠቅማችሁም አውቃለሁ ግን ቪዲዮውን ከፍታችሁልኝ ብትሄዱ ለኔ ጥቅም አለው። ሰዓት እስከምሞላ ብቻ ነው ማስቸግራችሁ። ከዛም በኋላ ሀገር ስለምገባ እዛ ደግሞ ያው ጥሩ ስራዎችን ይዤ እመጣለሁ ከባለቤቴ ጋር ከልጄ ጋር ሆኜ ማለት ነው። ብሎግም ሰራለሁ። ያን ጊዜ ያው እንግዲህ ደህና ቪዲዮ ይዤ ለመምጣት እሞክራለሁ ማለት ነው። እና ደግሞ አሁን ያው እስከምገባ ድረስ የረመዳን ቪዲዮ ምናልባት ሰዎቹ ስለሚተኙልኝ እኔ ስሰራ እነሱ ስለሚተኙ አጠገቤ ሰው ስለማይኖር ደህና ቪዲዮ እቀርጻለሁ ብዬ አስባለሁ ውዶቼ። አበዛሁባችሁ። ሁሌ ደግሞ እየመጣሁኝ ሰብስክራይብ አድርጉ ምናምን ስላችሁ እንዳሰለችሁ ውዶቼ። ያው ተረዱኛላችሁ። የሰው ሀገር ምርር ነው ያለኝ። በዛ ላይ ደግሞ ኢትዮጵያ ነይ የሚለው ቤት አያቶችም ነይ ኖሮኛ አይደለም ግን በቃ እነሱ ስላረጁ ያላቸው ያለኝን ነገር ለኔ ያስረክበው ብንሞት ምንም ብንሆን በቃ የሰው ገንዘብ ሳይኖርብን ነው የሚሉትና ውዶቼ አበረታቱኝ። ደግሞ አስተያየት ደግሞ በቪዲዮ ስቀርጽ ሁሌ ነው የምለው አስተያየት ስጡኝ። ቅሬታ ካለ ማለት ነው በእኔ ላይ እኔ በምሰራው ቪዲዮ ላይ ቅሬታ ካለ የሰው ቪዲዮም እንደዚህ ከላይ ሳረግ ስጨምር ብቻውን ብለቀው ስለማይታይልኝ ነው ውዶቼ የምጨምረው የሰው ቪዲዮ ማለት ነውና ይሄን ይመስል ነበር የዛሬው ስለነበረን ቆይታ በጣም አመሰግናለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ።
ወዳችኋለሁ። ሁላችንንም ለሀገራችን አብቅቶን አላህ ሀገራችንን ሰላም አድርጎልን በሰላም ከቤተሰቦቻችን ጋር እንቀላቀላለን አድርገን። አሁን ላይ ያው ሀገራችን ትንሽ በተለይኛ ጋር ወደ ሸዋ ትንሽ ከባድ ነውና ብቻ አላህ ሁሉንም ሰላም ያደርገው። ወዳችኋለሁ። ባይ ላቭ ዩ ሶ ማች